ቅዱስ ገብርኤል በእግዚአብሔር ፊት ሞገስ አግኝተሻል ብሏታል። ሞገስ ብለህ እስቲ ሰርች አድርግ። ሌላ ጥቅስ ልንገርህ ሞገስ የሚል ሙሴ ሆይ በፊቴ ሞገስ ስላገኘ ያልከውን ሁሉ አደርግልሃለሁ ይላል። በፊቴ ሞገስ ስላገኘ ያልከውን አደርግልሃለሁ ይላል። ዮሴፍም በጲጥፋራ ቤት በፈርዖን ቤት ሞገስ አገኘ አዛዥ አደረገው ይላል። ሞገስ ማግኘት ማለት መሰማት ነው። በእግዚአብሔር ፊት ሞገስ አግኝተሻል ማለት ትሰሚያለሽ ብትለምኝ ነው ያለው ገብርኤል። እና ከዛ ውጪ ቃና ዘገሊላ ላይ እኔን ግንባር ያርገው ካልተባለ ወላዲት አምላክ አማልዳለች። ለራሱ አይደለ ለሙሽሮች ነው፣ ለተቸገሩት ለተጨነቁት እንዲያርግልኝ ብላ አታውቅ። እርሟን ብትናገር እኮ የተናገረችው ለነሱ ነው። ወይን እኮ የላቸውም። አይ ተቆጥቷታል ምናምን የሚሉ ሰዎች ምን አርጊ ብሎ ነው የሚቆጣት? አንደኛ የላቸውም እኮ ነው ያለችው። እስቲ ወይን አርግላቸው ብትል ኖሮ እንዴት ታዥኛለሽ ይመጣ ነበር። የላቸውም ነው ያለችው። እስቲ ማርያም ታማላለች የሚል ከመጽሐፍ ቅዱስ ውስጥ አሳየኝ። መጀመሪያ ይሄን ጥያቄ ስትጠየቁ መጽሐፍ ቅዱስ ውስጥ አትግለጡ። ይሄ ጥያቄ መጀመሪያ ሲመጣ ዝም ብላችሁ መጽሐፍ ቅዱስ ሳትገልጡ መጀመሪያ እናንተ መጠየቅ ያለባችሁ ነገሮች አሉ። ምክንያቱም ይሄ ሰውዬ አባቱ ኦርቶዶክስ ነው ወይ ይሄኔ አያቱ ኦርቶዶክስ ናቸው፣ ከዚህ ወጥቶ ሄደ ነው የሚጠይቀው። ስለዚህ እዛ ገባና ተመራመረ ማለት ነው። እንግዲህ ተመራመረ፣ አወቀ። ስለዚህ ማርያም በመጽሐፍ ቅዱስ ውስጥ አታማልድም የሚል ቃል አለው ማለት ነው። ምክንያቱም እስቲ ማርያም ታማለለች የሚል ከመጽሐፍ ቅዱስ ውስጥ አምጣልኝ ነው ያለ። ስለዚህ አንተ መጀመሪያ መልስህ ምንድነው የሚሆነው? መጀመሪያ ትሄዳለህ፣ ወደ መጽሐፍ ቅዱስ ትሄዳለህ። የመጀመሪያው መልስህ ልንገር ብዬ ነው። እስቲ ማርያም አታማልድም የሚለውን ከመጽሐፍ ቅዱስ ውስጥ አውጣልኝ በለው። ይሄን ከድሮ ጀምሮ የምናገረው ነገር ነው። በነገራችን ላይ ከድሮ ጀምሮ ነው የምናገረው። አታማልድም የሚለውን እስቲ መጀመሪያ ከመጽሐፍ ቅዱስ ውስጥ አውጣልኝ። እሱ አንዱ ጥያቄ ነው። ከዛ በኋላ ግን እስቲ አንዳንድ ነገሮችን እንመልከት። ማማለድ በጣም ቀላል ነገር ነው። በነገራችን ላይ እናንተ ራሳችሁ ማማለድ ትችላላችሁ። ማማለድ ማለት አንዱ ለአንዱ መጸለይ ማለት ነው። ግን እሰማለሁ ወይ ነው፣ እሱ ነው ትልቁ ነገር። እደመጣለሁ ወይ ነው፣ ማን ነው የሚሰማው ነው። የእግዚአብሔር አይኖቹ ወደ ማን ናቸው፣ ጆሮቹስ ወደ ማን ናቸው የሚለውን መጀመሪያ መጠየቅ ያስፈልጋል። አያችሁ፣ ያንን ካወቅን በኋላ ነው እንግዲህ ወደ ቅዱሳን ለመምጣት የምንፈልገው የምንመኘው። ቅዱሳንንም እባካችሁ የምንላቸው መጀመሪያ ማወቅ ያለብን ነገር ምንድነው? እግዚአብሔር አምላክ ጆሮዎቹ አይኖቹ ሁሉ ወደ ቅዱሳን ልመናዎች ናቸው ተብሎ ተጽፏል። ይሄን የሚከራከር ሰው ያለ አይመስለኝም። ምክንያቱም እንዴት አብርሃም እንደመረጠው እንዴት ሙሴን እንደመረጠው በዘፍጥረት ምዕራፍ 20 ቁጥር 7 ላይ አብርሃም ነብይ ነውና ስላንተ ይጸልያል እንዴት እንዳለው አብርሃም ነብይ ነውና ስላንተ ይጸልያል። አያችሁ፣ ያ ሰውዬ መጸለይ አይችልም። አቤሜሌክ ወይ የጌራራው ንጉስ ወይ መጸለይ አይችልም በራሱ። አብርሃም ነብይ ነውና ስላንተ ይጸልያል ምን ተባለ? ራሱ መጸለይ አይችልም። ኢዮብ 42:7 የኢዮብ 3 ጓደኞች ኃጢአት ሰሩ። እግዚአብሔር እነሱ እባክህ ማለት አይችሉም ብለዋል። ግን ኢዮብ ከነሱ የተሻለ ሰው ስለሆነ እግዚአብሔር ምንድነው ያላቸው? ስለ ኢዮብ ብዬ እምራችኋለሁ ነው ያላቸው። ስለ አብርሃም ብሎ ይማረ፣ ስለ ድንግል ማርያም ብሎ አይምርም። ስለ ኢዮብ ብሎ እነዛ እንደማረድ ስለ ድንግል ማርያም ብሎ አይምርም። እንዲህ አይነት ጥያቄ ይከሰትባችኋል። በእውነት እንዴት መታወር እንደሆነ ተመልከቱ። እዚቹ ትልቅ ችግር አለ። ለምን? ከምትከተሉት የእምነት ህግ ዳክትሪን የተነሳ ወደዛ ስለሚሄድ ነው ነገሩ። ግን መጽሐፍ ቅዱስ የሚነግረን አሁንም እንዳልኳችሁ የእግዚአብሔር አይኖች ሁሉ ጊዜ ወደ ቅዱሳን ናቸው። እንደውም በሌላ ንግግር ላይ በጣም የሚገርም ነው። ጻድቃንን የሚጠሉ ይጸጸታሉ የሚል ቃል ሁሉ እንዳለ ታውቃላችሁ። መዝሙር 33ን እስቲ በደንብ ተመልከቱት። መዝሙር 32ን ስለ ቅዱሳን ዳዊት ቀድሞ የተናገረው እንዴ እግዚአብሔር ተናግሯል እኮ የእግዚአብሔር መልአክ እንዴት በሰዎች ዙሪያ እንደሚሰፍር መዝሙር 33 ላይ እኮ ታገኙታላችሁ። እንዴ ቁጥር 17 ላይ ያለው ላንብብላችሁ። መዝሙር 33 ጻድቃን ጮሁ እግዚአብሔር ሰማቸው፣
ተመልከቱ። ጻድቃን ጮሁ፣ እግዚአብሔር ሰማቸው። አንደኛ እነሱንም ከመከራቸው አዳናቸው። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቅርብ እግዚአብሔር ለየዋህ ልብ ነው ያለ። መንፈሳቸው ለተሰበረ እግዚአብሔር ቅርብ ነው አለ። ቁጥር 21 ላይ ደግሞ ምን እንደሚል እንገራችሁ። ጻድቃንን የሚጠሉ ይጸጸታሉ። ጻድቃንን የሚጠሉ ይጸጸታሉ። ስለዚህ ድንግል ማርያም እስቲ ታማልዳለች የሚል ከመጽሐፍ ቅዱስ አውጣልኝ ስትባል እኮ አብርሃም ይማልዳል ይጸልያል ከተባለ አለቀ። ምን እንደምትፈልገው? አብርሃም ጻድቅ ነው፣ እግዚአብሔር የመረጠው ነው። ድንግል ማርያም ከአብርሃም ትበልጣለች። ካለፈው ትምህርታችን ላይ ምን ነበር ያየነው? እነ ሙሴን አምላክ አድርጌያቸዋለሁ አይደል ያለው? አማልክት ዘበጸጋ ይባላሉ አላልኳችሁ? ድንግል ማርያም ደግሞ ከነሱ ሁሉ ትበልጣለች። ትንቢት የተናገሩለትን ወልዳላቸዋለችና የእመቤታችን ነገርማ ጽሑፍ ድንቅ ነው። ፈጣሪዋን ወልዳለች፣ እግዚአብሔርን ወልደዋለች። ስለዚህ ድንግል ማርያም የሚገርማችሁ ማማለድ ብቻ ሳይሆን በተሰጣት ቃል ኪዳን እንደምትሾመን ታውቃላችሁ። ትሾማለች ድንግል ማርያም። ትሾማችሁ የት? መንግስተ ሰማያት ቦታ ትሰጣችኋለች። መንግስተ ሰማያት መግባትን ታደላችኋለች። የድንግል ማርያምን ምልጃ ተማምናችሁ ሲኦል በፍጹም አታዩትም። ልንገራችሁ ምናምን አታዩትም። ስለ ቅዱሳን ብሎ ድንቅ ያደረገ አምላክ የሚሳናችሁ የለም አይደል ያላቸው ከተራራው ሲወርዱ ከደብረ ታቦር ማቴዎስ 17 ላይ ቁጥር 20 የሚሳናችሁ የለም አይደል ያላቸው። እዛው ላይ ማቴዎስ 17 ስትመለከቱ ደግሞ 17 ጀምሮ የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻችኋለሁ ያላቸው ለሐዋርያት። በምድር የምታስሩት በሰማይ የታሰረ ይሆናል። ድንግል ማርያም ምን ያህል ስልጣን እንዳላቸው ቅዱሳን ምን አላቸው? በምድር የምታስሩት አላቸው ሐዋርያት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል አለች። ሰማይ ላይ ቦታ ታሰጣላችሁ፣ ቁልፍ ሰጠዋቸው የመንግስተ ሰማያትን አለች። ድንግል ሐዋርያት ቁልፍ ያዦች ናቸው። ቅዱሳኑ ቁልፍ ያስገባሉ፣ ያስወጣሉ። ድንግል ማርያም ደግሞ እዛ ቦታ ትሰጣለች። ይሄን በራሳችሁ ምሳሌ አድርጋችሁ እንድታዩት እንጂ እዛ ጋር ተቀመጥ እዛ ጋር ሚል ይኖራል ብላችሁ እንደማትገምቱ አውቃለሁ። ይሄን ያህል መቼም አታስቡ። ስለዚህ ድንግል ማርያም እንዴት እንደምትሾመን ሲነግረን ቅዱስ ዳዊት በመዝሙር 44 ላይ ምን ይላል? በቁጥር 16 እንደተጻፈውና 17 ላይ እንደተጻፈው በአባቶችሽ ፈንታ ልጆች ተወለዱልሽ፣ በምድርም ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። በቃ በአባቶችሽ ፈንታ ልጆች ተወለዱ፣ በምድር ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ምድር ላይ እዚህ ምድር ላይ ሳይሆን አዲስቱ ምድርና አዲስቱ ኢየሩሳሌም ብለን ባለፈው እንዳየነው ሰማያዊት ኢየሩሳሌም በዛ ትሾሚያቸዋለሽ። የእመቤታችን ነገር ይሄ ነው። ስለዚህ ሕግን በሕግ መመልከት እንዴት ወሳኝ ነገር ነው መሰላችሁ። በሕግ አሰራር አንድ ፍርድ ለመስጠት ኬዝ ባይ ኬዝ የሚባል አሰራር አለ። ሕግ በሕግ እንደዚህ አይነት ነገሮች ከዚህ በፊት ምን ተብለው ተፈርደዋል? ወይስ ይሄኛው ኬዝ ምን ይላል? ቀጥሎ ያለው ኬዝ ምን ይላል? እስቲ አንድ ሌላ እመቤታችን የምትባል ሴት ልንገራችሁ። ስለ እመቤታችን ድንግል ማርያም ሳይሆን እመቤታችን ብሎ ቅዱስ ዮሐንስ ስለጠራት ሮምና ስለተባለ ሴት ልንገራችሁ። ስሟ ሮምና ነው። ብዙ ሰው አያውቀውም ይሄን ቃል ስለማን እንደተጻፈ። ስለ ሮምና ነው። ስሟ መጽሐፍ ቅዱስ ላይ አልተጻፈም። እኛ ግን እናውቀዋለን፣ በትርጓሜ እንረዳዋለን አለ ቤተክርስቲያናችን። ሁለተኛ የሐዋርያው ዮሐንስ መልእክት ነው። የቅዱስ ዮሐንስ መልእክት ሁለተኛው ላይ ያለውን መልእክት ልብ ብላችሁ ስሙት። ስለማን ነው የሚናገረው? ስለ አንድ እመቤታችን፣ ስለ እመቤታችን ሮምና፣ ስለ ድንግል ማርያም ነው። ስለ እመቤታችን ሮምና ምን አላት ቅዱስ ዮሐንስ? የቱ ነው ቅዱስ ዮሐንስ? ቅዱስ ዮሐንስ ትልቁ ቅዱስ ዮሐንስ ወልደ ነጎድጓድ ፍቁረ እግዚ አቡ ቀለምሲስ ባለ ራእዩ ማለት ነው። ይሄ ቅዱስ ዮሐንስ ምን ብሎ ይናገራል? በመልእክቱ ላይ ሁለተኛይቱ መልእክቱ ላይ ምዕራፍ 1 ነው ቁጥር 1 ላይ ይህ ሁለተኛይቱ ላይ የተጻፈውን ተመልከቱ። በእኛ ስለሚኖር ከኛ ጋር ለዘላለም ስለሚሆን እውነት እኔ ቀሲስ በእውነት ለምወዳቸውና እኔ ብቻ ሳልሆን እውነትን የሚያውቁ ሁሉ ደግሞ ለሚወዷቸው ለተመረጠች እመቤትና ለልጆቿ ይላል። ለተመረጠች እመቤትና ለልጆቿ። ይሄ ማለት ለተመረጠች እመቤትና ለልጆቿ ለድንግል ማርያም አይደለም።
ለሮምና ነው ቅዱስ ዮሐንስ የሚጽፈው። አንዳንድ ሰዎች ነው ለእመቤታችን ነው በሚስጥር ለእመቤታችን ማምጣት ይቻላል። እመቤታችን እኛ ሁሉ ልጆቿ ነን፣ የመንፈስ ቅዱስ ልጆቿ ነን፣ በመስቀል ስር የተሰጠችን ነች። ቅዱስ ዮሐንስ ግን የሚጽፍላት ለሮምና ነው። ለተመረጠች እመቤት ይላታል። ለተመረጠች እመቤት ድንግል ማርያምማ እንዴት የተመረጠች ነች ብለህ ማሰብ ያቅታል እንዴ? ይህን ማስተዋል ያቅታችኋል እንዴ? እንዲህ ከተባለ ለአንዲት ሴት ድንግል ማርያምማ ምን ልትሆነች እኮ ሮምና እግዚአብሔርን አምና ያለች ሴት ነች። ታሪክ አለው ቅዱስ ዮሐንስ እሷ ጋር ስራ ይሰራ ነበር። አሁን ይሄ ነው አላችሁም። በዛ ታሪክ ላይ ግን ይሄን ይናገራል። ከዛ ምን አለ? ከእግዚአብሔር አብና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ። ትእዛዝን ከአብ እንደተቀበልን ከልጆችሽ ለተመረጠች እመቤት ነው። ከልጆችሽ በእውነት የሚሄዱ አንዳንዶች ይቀጥላል ቅዱስ ዮሐንስ ስለ ልጆቿ ስለ ተመረጠችው እመቤት ነው የሚጽፈው። ለተመረጠችው ለተወደደችው እመቤት ነው። እና አንዳንዶች ከልጆችሽ የእግዚአብሔር መንገድ ስለተከተሉ ስላገኘኋቸው እጅግ ደስ ብሎኛል ነው የሚላት። አሁንም እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህቺ ከመጀመሪያ በእኛ ዘንድ የነበረች ትእዛዝ ናት እንጂ አዲስ ትእዛዝን እምጽፍልሽ አይደለም። እመቤቴ ሆይ እርስ በርሳችን እንድንዋደድ እለምንሻለሁ። ይህን ጥቅስ በፕሮቴስታንቱ ዓለም ልዘሉ ትችላላችሁ። ስለ ማርያም መስሏችሁ ልዘሉ ትችላላችሁ እመቤቴ ስለሚል። በእርግጠኝነት ግን አይደለም። ሳታውቁት ተታላችኋል። እመቤታችንን ከፍተኛ ጥላቻ ስላላችሁ አንዳንዶቻችሁ ትዘላላችሁ። አንዳንዶቻችሁ ደግሞ ጥሩ ልብ ያላችሁ አላችሁ ለእመቤታችን። ቅዱስ ዮሐንስ እመቤቴ ብሎ ነው የሚጠራት ሮምናን። እርስ በርስ እንድንዋደድ እለምንሻለሁ ይላታል። ታዲያ ድንግል ማርያም እመቤቴ ተብላ ስትጠራ ስንቶች አይበሳጩ? የሰማይና የምድር ንግሥት ተብላ ስትጠራ ከአማልክትና ከከንቱ ጣዖታት ጋር ሊያገናኟት የሚሞክሩ ለስም አጠራሯ ክብር ምስጋና ይግባትና ብዙዎች የሉም? ዮሐንስን የሚያክል ቅዱስ ትልቅ ሰው እመቤቴ ብሎ ሮምናን ከጠራ በመስቀሉ ስር የተሰጠችው ድንግል ማርያምን እንዴት ብሎ እንደሚጠራት መገመት ያስቸግራል። ወገኖቼ ይኸውላችሁ እንደዚህ ነው። እመቤታችን ቅድስተ ቅዱሳን ድንግል ማርያምማ ከሁሉ በላይ ናት። ከፍጡራን ሁሉ በላይ ናት። ከፈጣሪ በታች ናት። ስማኝ፣ ከፈጣሪ በታች ናት። ይሄ ድሮ የተበላ ቆብ ነው የሚሉ ሰዎች አሉ አንዳንድ ሰዎችና እመቤት ማርያምን አምላክ እያሉ እነዚህ ኦርቶዶክሶች ብሎ የሚያወራ ሰው ማርያምን ኦርቶዶክሶች ማርያምን እኮ አምላክ ነው የሚሏት፣ እንደዚህ እኮ ነው የሚሏት፣ እንደዚህ ነው የሚሏት። እመቤቴ ስላላት አማልክት ዘበጸጋን ባለፈው አይተናል። ቅዱሳን አማልክት ይባላሉ። እመቤታችን የነዛ ሁሉ በላይ ናት። እንዴ የአምላክ እናት ናት፣ ንግስት ናት። በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ አለ ዳዊት ልበ አምላክ ያውቃላ። ስለዚህ እችን ሮምናን እንዲህ እመቤቴ ብሎ ከጠራ ድንግል ማርያምንማ እንዴት ብለን እንጠራት ነው? ገብርኤል መልአክ ወደ እሷ ሄደ። ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ገብርኤል መልአክ ወደ እሷ ሲሄድ ተፈሲ ፍሲት ወምልዕተ ጸጋ እግዚአብሔር ምስሌኪ ነው ያላት። እግዚአብሔር ካንቺ ጋር ነው ያላት። ደስታ የሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር መንፈስ ቅዱስ ካንቺ ጋር ነው፣ መንፈስ ቅዱስ የሞላብሽ ሆይ ደስ ይበልሽ አላት። እመቤታችን በመንፈስ ቅዱስ ሙሉ ናት፣ ሙሉ ናት። እግዚአብሔር ካንቺ ጋር ነው፣ ደስ ይበልሽ። እንዲህ የተባለችው እኮ እመቤታችን ከሁሉ በላይ ናት። የአምላክ እናት ናት። እናት እኮ ነች። በቃ እናት ነች። በመስቀሉ ስር በዛ የመከራ ሰዓት እንኳን ሳለ አልዘነጋትም። በዛ ሁሉ መከራ በዛ ሁሉ ስቃይ ውስጥ እናቴ ሆይ ልጅሽ ይኸው ብሎ የመጣበትን ዓላማ ሲፈጽም ከሷ ሰው ሆኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ታየ። አማላጅነቷማ ምን የዶኪማስ ጓዳ አይበቃህም እንደ ዮሐንስ ወንጌል ምዕራፍ 2 ላይ ተጻፈ እኮ። በቃ እኮ ልጄ ወይን ጠጅ የላቸውም ኦበሲቱ አንቺ ሴት ወይ ካንቺ ጋር ምን አለኝ እንዴ? ከስጋ ስጋ ከነፍስ ነፍስ እኮ የነሳሁት እኮ እውነተኛ ገና ደሜን ወይን እኮ ለሰጣቸው ነው። ስጋና ደሜን ለሰጣችሁ እኮ ነው እናቴ ወይ እንደሱ እኮ ነው። እሱ ራሱ አጣም ተረጎምከው። እንግዲህ ይሄንን አታወጣው እንግሊዘኛው ላይ ተጽፏል። እመቤቴ ሆይ ይላታል ሮምናን።
ሮምናን እመቤቴ ካለ እመቤታችንንማ እንዴት ሊላት ነው? እንግዲህ ወገኖች አስተውሉ፣ የእውነትን መንገድ ወቁ፣ የእግዚአብሔርን መንገድ ተረዱ፣ በእውነተኛው መንገድ ተጓዙ። የሰማነውን በልባችን ያሳድር፣ የጠፉትን ይመልስ፣ ከክፉ ነገር ሁሉ ይሰውረን። አምላካችን እግዚአብሔር ድንግል ማርያም ከኢየሱስ ክርስቶስ ውጪ ሌሎች ልጆች አሏት ወይ የሚል ነው። ምን ይላሉ መሰላችሁ? እመቤታችን ከማርያም ከጌታችን በኋላ እኮ ሌሎች ልጆች ወልዳለች ይላሉ። ይሄን መነሻ መጽሐፍ የማርያም ልጆች አይላቸውም። የኢየሱስ ወይም የጌታ ወንድሞች የሚላቸው ሰዎች ስለተጠቀሱ የጌታ ወንድሞች የተባሉትን ማርያም ወልዳቸው ነው ይሏቸዋል። ለምሳሌ 4 የሚያረጉ አሉ፣ 5 የሚያረጉ አሉ። ከዛ ጌታ ኢየሱስ ክርስቶስን ክብር ምስጋና ይግባውና 6ኛ አድርገው ማርያም ከኢየሱስ ውጪ 5 ሌላ ልጆች አሏት ይሏቸዋል። አጠቃላይ 6 ልጆች አሏት ይሏቸዋል። ምን እንደምትሉት እናንተ? አንደኛው መልስ የሚሆነው ከጌታችን ከኢየሱስ ክርስቶስ ውጪ ልጅ የላትም ነው። ግን ያው ለሰነፍ እንደ ስንፍናው መመለስ ስለሚገባ ሰነፎች ስለሆኑ ማርያም ከኢየሱስ ውጪ ሌላ 5 ልጅ አላት፣ አጠቃላይ 6 ልጅ ሲሏቸው አይ ከኢየሱስ ውጪ 5 ልጅ አይደለም ያላት 6 ልጅ ነው ያላት በሏቸው። ሰምታችኋል ያልኩትን? ማርያም ከኢየሱስ ውጪ ሌላ 5 ልጅ አላት ሲሉ አይ ሌላ 5 ልጅ አይደለም ያላት ሌላ 6 ልጅ ነው ያላት በሏቸው። እናንተ 5ቱን ነው የምታውቁት፣ 6ኛ እኔ ረስተኛል በሏቸው። እኛ ልጆቿ ነን አይደለንም? እኔም ልጇ ነኝ ብሎ ነው ሰው መመስከር ያለበት። የድንግል ማርያም ልጅ የሚባለው ማን ነው? ዮሐንስን በመስቀል ጌታችን ምንድነው ያለው? ልጅ ይሁንሽ አላላትም እንዴ? ወልደዋለች። መስቀል ላይ ወለደችው ማለት ይቻላል። መስቀል ላይ ጸንሳ ነበር እመቤታችን። ለድንግል ማርያም ልጆች ተብሎ የሚገለጡ ብዙዎች አሉ። ለዚህ ነው እመ ያዕቆብ ማርያም በጸጋ ሊቃውንቱ ማለዳ ላይ ስትሰሟቸው መልካ ስዕል መልካ ውዳሴ ተፈሲ የሚባል ምስጋና አላቸው። ለያዕቆብ ድንግል ማርያም ሆይ በጸጋ እኮ አንቺ እናቱ ነሽ ይሏታል። የጌታ ወንድሞች ለተባሉ በዮሴፍ ቤት አብረው ከጌታ ጋር ላደጉ እንደ እናት ሆና አሳድጋቸው። ጌታችን ሌሎቹን አብሮ ጨምሮ ደቀ መዛሙርቱን ሁሉ ወንድሞቼ ብሎ ይጠራቸው ዘንድ አላፈረባቸውም። የጌታ ወንድሞች የተባሉ ብዙዎች ናቸው። ድንግል ማርያም እናታችን ግን ከዚያ በኋላ በዚህ ጊዜ የቱ ሰዓት ላይ ወልዳ የቱ ሰዓት ላይ ኖራ ነው? ልጅ ቢኖራት ኖሮ ለምን ጌታችን ኢየሱስ ክርስቶስ በመስቀል ላይ ያለ ዮሐንስን ልጅ ይሁንሽ ብሎ ይሰጣታል? በቃ ከዚህ በኋላ ተመለሽ እንግዲህ ወንድሞቼ እንደምታውቁ አንቺ ልጆች እንዲህ ብለው ትተውኛል አይልም እንዴ ማለት ይችል ነበር። አላለም። ያላት ስንት ልጅ ብቻ ነው? እሱ ብቻ ምትክ የሌለው ልጅ ስላላት ተላልፎ ሲሰጥ በጸጋ እንኳን ጸንቶ የቆየውን ዮሐንስን ልጅ አድርጎ ሰጣት። ሌሎቹስ እኛ አሕዛብን በብረት በትር የሚገዛ አንዱን ወንድ ልጅ ወለደች ነው የሚለው መጽሐፍ። ከዚያስ ከዘሯ የቀሩትን ደግሞ ጠላት ሊጣላ ሄደ። ከዘሯ የቀሩትን ማለት የእሷ ዘር ልጅ ከወለደች በኋላ ልጇ ደግሞ የወለድላት ብዙ ልጆች አሉ። እኛ ክርስቶስ አልወለድንም እንዴ? ወለደነ ዳግም እማይ ወመንፈስ ቅዱስ፣ ከውሃና ከመንፈስ ዳግመኛ ወለድን። እሱ የማርያም ልጅ፣ እኛ ደግሞ እኛ የክርስቶስ ልጆች ከሆነ ድንግል ማርያም አያታችን ናት። የእሷ ዘር ነን እኛ ነን አይደለንም? ከዘሯ የቀሩ የተባለው ለዚህ ነው። በጣም ብዙዎቻችን በክርስቶስ በኩል እሱ የአብ የባህሪ ልጅ ሆኖ ሳለ እኛንም የአብ የጸጋ ልጆች አደረገ። የድንግል ማርያም የሥጋ ልጆች ሆኖ ሳለ የሥጋ ልጇ ሆኖ ሳለ እኛንም በጸጋ የሷ ልጆቿ እንድንሆን አደረገን። ስለዚህ እናታችን ናት እንላታለን። እስኪ እናታችን ናት በሉ። ስለዚህ በሥጋ የወለደችው ልጅ የላትም። ወትረ ድንግል ማርያም ለዘላለም ድንግል ናት። በዚህ በትንቢተ ሕዝቅኤል ምዕራፍ 44 ላይ ርኢኮተ በምስራቅ በኩል በራየው ህቱም በአቢይ መንክር ማይተም በታላቅ ቁልፍ የተዘጋ ደጅ ነው ያደጅ ይላል። አልቦ ዘዋ ውስቴታ ዘንበለ እግዚአብሔር ኃያላን፣ ከኃያላን ጌታ በቀር ወደሷ ማንም አልገባም። በዋ ውስቴታ ወፃ፣ ወደሷ ገባ ከሷም ወጣ ይላል። ለዘላለም ተዘግቶ ይኖራል ያደጃፍ ተብሎ ተነግሯል። ከጌታችን ከኢየሱስ ክርስቶስ ውጪ ከመቤታችን ከቅድስት ድንግል ማርያም ከእውነተኛይቱ ሆተ ሰላም የሰላም ደጃፍ እመቤታችን የተገኘ ማንም የለም። እሱ ብቻ ነው የተገኘው። እምድኅረ ወለደት ኪያሁ ነበረት በድንግልና እንላለን። እሱን ከወለደች በኋላ እንደ ቀድሞ እሷ በድንግልና ኖራለች። ነገረ ማርያም ነው። ሰፋ ያለ ጥልቀት ያለው ትምህርትና ማብራሪያ የሚሻ ነው።